ዛሬ እንዲጸልይላችኋለሁ። የሚረዳችሁን ሰው ፈልጋችሁ ያጣችሁ ሰዎች የሚረዳችሁ አምላክ በኢየሱስ ስም አሁን ይመጣል። መጽሐፍ ሲናገር መዝሙረ ዳዊት ምዕራፍ 121 ላይ ዳዊት እንደዚህ አለ፣ ዓይኖቼን ወደ ተራሮች አነሳው፣ ረዳቴስ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግሬን ለመናወጥ አይሰጥም፣ የሚጠብቅም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ይጠብቅሃል፣ እግዚአብሔርም በቀኝ እጁ በኩል ይጋርድሃል። ፀሐይም በቀን አያቃጥልም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስንም ይጠብቃታል። ከዛሬ ጀምሮ እስከ ለዘላለም እግዚአብሔር መውጣትና መግባቴን ይጠብቅሃል። የሚረዳኝ ሰው የለኝም፣ ብቻዬን ነኝ የምትሉ ሰዎች እግዚአብሔር አምላክ ረዳታችሁ ነው። የሚረዳችሁ ሰው ሳይሆን እግዚአብሔር ነው። በተጨነቃችሁ ጊዜ የሚረዳችሁን ሰው በሚያስፈልጋችሁ ጊዜ እግዚአብሔር ይርዳችሁ። በሚያስፈልጋችሁ ነገር ሁሉ እግዚአብሔር ከጎናችሁ ይቁም። የሚረዳችሁ ሰማይና ምድርን የሰራ እግዚአብሔር ነው። በጌታ በኢየሱስ ስም ኃይል ጸልያለሁ። በተለያየ ድካም፣ በተለያየ ጭንቀት፣ በተለያየ ጥያቄ ውስጥ ያላችሁ ሰዎች ካላችሁበት ጥያቄ፣ ካላችሁበት ድካም፣ ካላችሁበት ሕይወት የሚያወጣችሁ የእግዚአብሔር እጅ በሕይወታችሁ ላይ ይገለጣል። ከዚህ በኋላ በጌታ በኢየሱስ ስም ኃይል ብቸኝነት አይሰማችሁም። የሚረዳችሁ የሚረዳችሁ እግዚአብሔር ከእናንተ ጋር አለና አይዟችሁ፣ አትፍሩ። የፈራችሁት ነገር አይወርሳችሁም። የፈራችሁት ጠላት አይወርሳችሁም። የምትፈሩት ነገር በኢየሱስ ስም፣ የምታዩት ነገር፣ የምትሰሙት ነገር አይወርሳችሁም። እግዚአብሔር ከእናንተ ጋር አለና እግዚአብሔር አምላክ በኃይል ከእናንተ ጋር አለ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ከዚህ ቀን ጀምሮ በጌታ በኢየሱስ ስም ኃይል ጸለይኩላችሁ። የሚረዳችሁ እግዚአብሔር ከሰማይ ይመጣል። የሚረዳችሁ አምላክ ከሰማይ ይመጣል። አትፍሩ፣ ጌታ ከእናንተ ጋር አለ። መጽሐፍ ሲናገር ዕብራውያን መጽሐፍ ምዕራፍ 13 ቁጥር 6 ላይ ስለዚህ በድፍረት ጌታ ይረዳኛል፣ አልፈራም፣ ሰው ምን ያደርገኛል እላለሁ አለ። አያችሁ፣ ሰው ምንም አያደርግላችሁም። ሰው አንድ ቀን አይዟችሁ ሊላችሁ ይችላል። ሰው አንድ ቀን በርታ ሊል ይችላል። ግን ካላችሁበት ድካም ሰው ሊያወጣችሁ አይችልም። ካላችሁበት ሕይወት ሰው ሊያወጣችሁ አይችልም። ሕይወታችሁን ሰው ሊቀይራችሁ አይችልም። ሰው ገንዘብ ቢሰጣችሁ ሕይወታችሁ ሊቀይር አይችልም። ነገር ግን የሚረዳችሁ አምላክ ከሰማይ ከመጣ የእናንተ ሕይወት በቅጽበት ይቀየራል። የእናንተ ታሪክ በቅጽበት ይቀየራል። በመንፈሳዊ በፊዚካልም ሕይወታችሁ ይቀየራል። ሰው ፊዚካል ሕይወታችሁን ሊያበረታ ይችላል። ሰው የሚታየውን ሕይወታችሁን ሊያበረታ ይችላል። ነገር ግን ካላችሁበት ሕይወት ካላችሁበት ጥያቄ ሊያወጣችሁ አይችልም። ለጥያቄያችሁ መልስ ሊሆን አይችልም። ዳዊት እኮ ዓይኖቼ ወደ ተራሮች አነሳው ያለው ድካም ውስጥ ሆኖ በብዙ ጥያቄ፣ በብዙ ጭንቀት፣ በብዙ ብቸኝነት ውስጥ ሆኖ ረዳት ፈልጉ፣ ነገር ግን የሚረዳውን ሰው ሲያጣ ወደ እግዚአብሔር ዓይኖቼን አነሳው። ወደ ተራሮች ማለት ተራሮች ትልልቅ ሰዎች ሰው አለኝ በሚላቸው ሲያያቸው ሊረዱት አልቻሉም። ነገር ግን ወደ እግዚአብሔር ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። ዛሬ እንዲጸልይላችኋለሁ። የሚረዳችሁን ሰው ፈልጋችሁ ያጣችሁ ሰዎች የሚረዳችሁ አምላክ በኢየሱስ ስም አሁን ይመጣል። ከዚህ ሰዓት ጀምሮ አትፍሩ፣ እግዚአብሔር ይረዳችኋል። ከዚህ ድካም እንዴት እወጣለሁ? ከዚህ ሕይወት እንዴት እወጣለሁ? የኔ ሕይወት መንፈሳዊ ሕይወቴ እንዴት ይለወጣል? እንዴት ከዚህ ድካም እወጣለሁ? እንዴት ከዚህ ጥያቄ እወጣለሁ የምትሉ ሰዎች ከዛ ካላችሁበት ጥያቄ፣ ከዛ ካላችሁበት ጭንቀት የሚያወጣችሁ የእግዚአብሔር መንፈስ ይመጣል። መንፈስ ቅዱስ በኃይል ይረዳችኋል። ጌታ ኢየሱስ ሲናገር እንደዚህ አለ። መጽሐፍ ቅዱስ ሲናገር እርሱ በመጣ ጊዜ አላቸው እሱ ያጽናናችኋል። እሱ ሁል ጊዜ ከእናንተ ጋር ይሆናል። መንፈስ ቅዱስ ወደ እናንተ ሕይወት እንዲመጣ ጸለይኩኝ። በጌታ በኢየሱስ ስም የእግዚአብሔርን እጅ በሕይወታችሁ በልዩነት ማየት ይሁንላችሁ። የእግዚአብሔርን እጅ በሕይወታችሁ፣ በቤታችሁ፣ በትዳራችሁ፣ በስራችሁ፣ በቢዝነሳችሁ፣ በአገልግሎታችሁ፣ በምትንቀሳቀሱት ስፍራ ሁሉ የሚረዳችሁ የእግዚአብሔር እጅ ከእናንተ ጋር እንዲሁም በኢየሱስ ስም ጸለይኩላችሁ። አባት ልጁን እንደሚረዳ አባት ልጁን አይቶ ድካሙን አይቶ ልጁን ፊቱን አይቶ የልጁን
ስሜት እንደሚረዳ እግዚአብሔርም ልክ እንደዛው ለልጆች ሁል ጊዜ ከጎኑ ይቆማል። በሚያስፈልጋቸው ነገር ሁሉ እግዚአብሔር ልጆቹን ይረዳዋል። እግዚአብሔር ይረዳቸዋል። እግዚአብሔር ያግዛቸዋል። አትፍሩ። እመኑኝ፣ አሁን ያላችሁበት ስፍራ ይመጥናችሁ። እመኑኝ፣ አሁን ከተያዛችሁበት ስፍራ እዛ ተይዛችሁ አትቀሩም። እግዚአብሔር ያወጣችኋል። እግዚአብሔር ይረዳችኋል፣ ይጠብቃችኋል። እግዚአብሔር ይወዳችኋል። አትፍሩ። የፈራችሁት ሁኔታ፣ የሰማችሁት ድምፅ፣ ያያችሁት ነገር አይወርሳችሁም። የእግዚአብሔር ክንድ ከእናንተ ጋር አለና በኢየሱስ ስም ኃይል ተባረኩ። ዘመናችሁ፣ ሕይወታችሁ፣ ቤታችሁ ሁሉ በኢየሱስ ስም የተባረከ ይሁን። ጌታ ኢየሱስ ይባርካችሁ። በነገር ሁሉ ተባረኩ። ጌታ ከእናንተ ጋር ይሁን።